ስለዚህ ከ10 ዓመት በፊት በዚህ ጫካ ውስጥ ስለጠፋው ልጅ የምሰራው ይህ ዶክመንተሪ ብዙ ምርምር ይፈልጋል። ተመልካቾችን እንዴት ማሳመን እችላለሁ? አይሆንም። ታሪኩማ እንዲህ መጠናቀቅ የለበትም። ሚስጥሩ ግን ምንድን ነው? ለምን ጠፋ? ለምን አንድ ሰው እንኳን አላየው? ቆይ ለምን? ይህ ፕሮጀክት ካልተሳካልኝ ሁሉም ነገር ከንቱ ይሆናል። በፍጥነት ጽፌ ጨርሼ ወደ ቀረጻ መግባት አለብኝ። እሺ ጓደኞቼ፣ የጠበቅነው ቀን ደርሷል። ከ10 ዓመት በፊት በግቢያችን አቅራቢያ ባለው ጫካ ውስጥ የጠፋውን ተማሪ በተመለከተ የምንሰራው ዶክመንተሪ እንደምትመለከቱት ስክሪፕቱ ተጽፏል። እናም በቀጥታ ወደ ቀረጻ እንገባለን። ለዚህ ዝግጁ ናችሁ? ዝግጁ። ኒያን ለሊቱን ሙሉ እንቅልፍ ሳልተኛ ነበር። ምርምራችን በጣም አስፈሪ ሆኖ አግኝቼዋለሁ። እዛ ስለገባው ሰው ማንም የሚያውቅ ነገር የለም። ያ ጫካ ትልቅ ምስጢር አለው። ያ ሰው በዚያ ጊዜ የደረሰበት ነገር ይኖራል። ይገርማችኋል፣ ያ ምስጢር ደግሞ ለዶክመንተሪያችን በጣም ለማጣፈጫ ቅመም ነው። እነዛን ሁሉ እነዚህ የሚሰሙት የሚያስፈሩ ድምፆች አላ የተፈጥሮንም የአዋፋቱን ሁሉንም ብቻ ለመቅረጽ እንዴት እንደጓጓው አጥኝ በጣም ነው። እና እኔ ደግሞ ቀርጻ ልክ ነው ዝራ። ሊያ አንቺ ፕሮዲውሰር እና ሪሰርቸር ነሽ። ዝራ አንተ ደግሞ ሳውንድ ማን ነው? እኔ ደግሞ ዳይሬክተር እና ካሜራማን ነኝ ማለት ነው። ስለዚህ ዛሬ 10 ሰዓት ተገናኝተን ቀረጻ እንጀምራለን። ለግራጁዌሽናችን የሚሆን በጣም አሪፍ ስራ መስራት አለብን። እሱንም እናደርጋለን። እሺ፣ ግን በጣም ጥንቃቄ ማድረግ አለብን። ያ ጫካ ሰው የሚቀርበው አይደለም። ታሪኩ በጣም ያስጨንቃል። ያ ሰው ይሆን ያየው ነገር ይኖራል። በጣም ጥንቃቄ ማድረግ አለብን። አትጨነቂ ሊያ። ደግሞ ሁላችንም አብረን ነው። ምንም የሚፈጠር ነገር አይኖርም። ደግሞ ከ10 ዓመት በፊት የጠፋው የእሱን እውነታ እናጋልጣለን። እውነታውንም ለዓለም እናሳያለን። በጣም ይቅርታ በጣም አረፈድኩ አይደል? ችግር የለውም። ያ በታደሰ እዝራ ታታክባሪ ነሽ።
እቃዎቹ እንዳለ ዝግጁ ናቸው? ሁሉም ዝግጁ ነው። አሁን አሪፍ ፕሮዳክሽን ለመስራት ሁላችሁም ዝግጁ ናቸው? በሚገባ በጣም አሪፍ ነው። መስራት መገናኘታችን ደግሞ ለስራ ያለን ተነሳሽነት በደንብ ያሳያል። ስለዚህ ጥሩ ስራ እንሰራለን። ያዝ ጫካው ላይ እንነግስበታለን። እንነግሳለን። ይመካችን ወይኔ ቦታው ሲጨንቅ አንዴ ምንድነው እንግዲህ ታሪክ የምንሰራበት ሰዓት ደርሷል። አዎ ጥሩ ፕሮዳክሽን እንሰራለን። ያካው ደግሞ እኛን ነው እየጠበቀን ነው። እሺ ግን ጥንቃቄ ማድረግ አለብን። የጫካ ሰው የሚጠጋው አይነት አይደለም። ታሪኩ በጣም ይጨንቃል። ያ ሰው በዚያን ጊዜ ያየው ነገር ይኖራል። ኧረ ሊያ ደግሞ ምንድነው? አትጨነቂ። የሚያስፈራ ድምጽ ብንሰማ በቃ ለዶክመንተሪያችን በጣም አሪፍ ነው የሚሆነው። እዝራ አልገባህም? ሁላችንም መጠባበቅ አለብን። በጣም ጥሩ። እንግዲህ አሁን የ10 ዓመቱ ሚስጥር እንፈታዋለን። እውነታውን ለዓለም እናጋልጣለን። ደግሞ ጥሩ ስራ እንሰራለን። በቃ እንግባ። ነገር ያገኘን ምን ያገኘው ነገር አለ እንደሚመስለኝ ያ ተማሪ እዚህ አካባቢ ደርሷል። እስኪ ያ ዛፍ ወጥኛው ያን ወይ በጣም የሚያስፈራ ድምጽ እየተሰማኝ ነው። ምን አይነት ድምጽ? ለየት ያለ ድምጽ ነው ብቻ የሚሰማኝ። በጣም የሚያስፈራ ድምጽ እየተሰማኝ ነው። አሪፍ ነው እሱ ለዶክመንተሪያችን። አረ ምን ዶክመንተሪ? አረ ሰው እየጠራኝም ይመስለኛል። እንዴ ወይኛ ምን ነው? የሰው ድምጽ ብቻ ነው የሚሰማው። እየተጣራ ነው እንዴ? ሊያን ትሆናለህ ናና ሊያ ትሆናለህ። ሊያ ሄደች እንዴ? ፈልጋት እንጂ የት ሄደች ማለት? ወይኔ ጓደኛዬ ሊያ ሲጀመር የጥሪ ድምጽ እየሰማው ነው ብያለሁ እኮ። እና የት ሄደች ይባላልው? ወይኔ እሺ አሁን ስንቱ ሊያ እና እኔ ምን ላድርግ? አንተ እያያት ነበር እንዴ? አብረን እኮ ነን ነበር እንዴ ደግሞ። አረ ድምጹ ራሱ ከዚያ አጣጣ ነበር። ሊያ 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 ወይኔ ሊያ እንዴ እዝራ ሄደ። እዝራ 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 ሊያ ወይኔ እዝራ ሊያ ወይኔ ጓደኞቼ እዝራ እዝራ ሊያ ወይኔ ጓደኞቼ
ሊያ ወይኔ ጓደኞቼ ሊያ የት ገቡ ይባላል አሁን? ወይኔ ጓደኞቼ እዝራ ሊያ ወይኔ ጓደኞቼ ጫካ ውስጥ ጠፉብኝ። ወይኔ ጓደኞቼ ከ10 ዓመት በፊት ስለጠፋው ልጅ ዶክመንተሪ ልንሰራ ነበር የገባን፣ ግን ጫካ ውስጥ ከገባን በኋላ ጠፉብኝ። ወይኔ እባካችሁ ገብታችሁ ልታፋልጉኝ ትችላላችሁ? እባካችሁ ነኝ። ወይኔ ጓደኞቼ እዚህ ነው የጠፉ። ኧረ እነሱ ሰው አይደል የለም እኮ እዚህ ጋር መጣያቀም እኮ እዚህ ጋር እኮ ካሜራዬ ነበር። ኧረ ምን ነው እንዴ ካሜራዬን እዚህ ጥዬው ነበር። ሰው መጣያቀም እኮ ራስ ተቀምጦ እዚህ ቦምስቲክ ማይክ እና ሌላ ወረቀቶች እርቆ ነበር። ማን ወሰዳቸው ይባላል? ወይኔ ዛሬ ጓደኞቼ እዝራ ሊያ እዝራ እሺ ጥበቆች አረ ጉዴ ዛሬ ጥበቃ የት ገባችሁ? ወይኔ ጓደኞች ወይኔ ዛሬ ጥበቆች እንዴ ሊያ ወይኔ ጥበቆች አረ ጉዴ ዛሬ ጥበቃ እንዴ ምን ወሰዳቸው ደግሞ እነዚህ ጥበቃ ጓደኞቼ ወይኔ እናት ተረጋጋ። ወይኔ ጓደኞቼ ነፍተሃል? ስንት ነው? ወይኔ ጓደኞቼ ተረጋጋ። እዝራ አዩ እነሱ ተረጋጋ። የት ናቸው? እነሱ አሉ። ተረጋጋ። ታስታውሰው ነገር አለ? ወይኔ ጓደኞቼ ሊያና እዝራ ጫካ ውስጥ ገብተን ነበር ዶክመንተሪ ለመቅረጽ። ከዛ ግን ድንገት ሁለቱም ጠፉ። ጥበቆችንም አግኝቼ እንዲያፋልጉ ይዣቸው ገቡ። እነሱም ጠፉ። ያናንተ ጫካ ሊሆን ወይኔ ከላይብረሪ ስትወጣ ራስን ስትወድቅ ተማሪዎች ናቸው ወደ ጀባ። እውነት ነው። ደግሞ እኮ ጠዋት ነው እንጂ ተገናኝተን ማታ እንደምንቀርስ ተስማምተን ነበር። እውነት ነው። ሁሉ በጣም ተጨንቀ ነበረ። በተሰራ ነበር ላይብረሪ ለመመረቂያ ከ10 ዓመት በፊት ስለጠፋው ልጅ ዶክመንተሪ እየሰራው ነው። ያንን ለዛ ቢሆን ስክሪፕት እየጻፍኩ ነበር። በጣም ተጨንቀ ስለነበረ ራስን ስትወድቀ ነበር። ቀን ስትጽፍ ስትጨነቅ የነበረውን ነገር አይምሮ እንደ እውነት አድርጎ አሳይቶሃል። አንተ ወድቀ በነበርክ ሰዓት ላይ አይምሮ ትልቅ ቅዠት ውስጥ ገብቶ ነበር። ቅዠት እንጂ የሁሉ ነገር ውሸት ነው። ሁሉም ነገር ቅዠት ነው። በቃ ሁሉም ነገር ቅዠት። እሺ ጓደኞቼ ሊያና እዝራ ደህና ናቸው? ደህና ናቸው። ያው አንተን ልጠይቁ መጥተዋል ልጅ። እሺ እንዴት ነህ? አስደነገጥከን እኮ። ምን ሆነ ነው ጓደኛዬ? በምረቃ ፕሮጀክቱ ራስን አታስጨንቅ ብለህ ነው ነበር ነው? እንደዚህ ናቸው እንዴ? እዛ ጫካ ውስጥ ጠፋችብኝ እኮ በጣም ደንግጬ ነበር። ጫካ? የም ጫካ? አንተ እኮ ላይብረሪ ውስጥ ነው ራስን ስተህ እዚህ መጣ። እኛ ደግሞ አንተን እየጠበቅን ነበር። ሁሉም ነገር ቅዠት ነበር።
አእምሮ እየተጫወተብኝ ነበር ማለት ነው። እዛ ጫካ ውስጥ የጠፋችሁ ቢመስልኝ በጣም ደንግጬ ነበር። አሁን ሁሉም አልፏል። ዋናው አንተ ደህና መሆን ነው። ፕሮጀክቱን ቀስ ብለህ ጨርሰዋለህ። እሺ? አዎ እኔማ በአእምሮ ሙሉ ፕሮጀክቱን ቀረጽ ጨርሻለሁ። ግን በእንደዚህ አይነት መንገድ አልጨረስም። ራሴን በማይጎዳ መልኩ ጥሩ አድርጌ እቀርጸዋለሁ። በሌላ መንገድ ቀርጸን እንጨርሰዋለን። የ10 ዓመቱ ሚስጥር የጫካ ሚስጥር ብቻ ሳይሆን የአእምሮ ሚስጥር ነበር። ጭንቀት ቅዠትን እውነት ያስመስላል። ግን ከሁሉም በላይ ያለው እውነት ጓደኝነትና ጤና ነው።